ሶ የኔ አምላክ ወይም የኔ ፈጣሪ ማናት? ሴት ናት። ዋይ ጉድ! አምነዋለሁ ይወደኛል ብላችሁ ብራችሁን ለወንድ ልጅ አትላኩ። አትዘኑላት። ዋይ ጉድ! በ19 ዓመቴ 3 ልጅ እንዳለኝ ትዝ ሲለኝ አልባከንም ዘመኔ ሴሰኛ ትሉኝ ነበር። ዋይ ጉድ! አባይዳለው ቤቱ መቼስ ይሄንን ሜካፕ ሰርቼ ነው አትይም። ጀማሪ ሊስትሮ ነው እንጂ ቦረሽ ቦረሽ ያደረገሽ። ዋይ ጉድ! ሌላው ለሴቶች የምናገረው አንዴ ሁለቴ መታሽ ይቀየራል ብለሽ ከሱ ጋር የምትኖሪ ሞትሽን እየተጠባበቅሽ ነው። ሰላም ሰላም የቱ ቤተሰቦቻችን እንደምን አላችሁልን? አለን ተኳኩለን። እኛም ከቪዲዮቻችን ጎን ለጎን አለን። ዛሬ በአዳዲስና ባበዱ አጃኢብ በሚያሰኙ ቪዲዮዎች ሰብሰብ ብለን መጥተናል። በቲክታክ መንደሩ እንግዲህ 900,000 ፎሎወር ገብተናል። እንኳን ደስ አለ በሉኝ። በዚህኛው ደግሞ 100,000 ሰብስክራይብ ገብተን የፕሌይ በተኗን እዚህ እንደምናስቀምጥ አልጠራጠርም። ከቪዲዮቹ ጋር እኔ ወንድማችሁ ተሙ ነኝ። እንደተለመደ የቤቱን ቅድመ ክፍያ ታውቁታላችሁ። የሰብስክራይብ በተኗን አርጋችሁ ከርበትሉና የደውል ምልክቷን ታረጉና የላይክ ምልክቷን ታረጉ ልቤ በደስታ ብላ ትመለሳለች ማለት ነው። በዚህ ፕላትፎርም ላይ ማስታወቂያ ማሰራት ለምትፈልጉ ማንኛውም ድርጅቶች ከስር በምናስቀምጥላችሁ የሶሻል ሚዲያ ሊንኮቻችን እየገባችሁ ይህን ፕሮዳክት እስቲ ለህብረተሰቡ አድርስልን በሉኝ። እሰየው ብዬ እቀበላችኋለሁ ማለት ነው። ቪዲዮን ከመጀመራችሁ በፊት ላይክ አድርጋችሁ ጀምሩ። ዳይ ወደ ቪዲዮ። ሶ የኔ አምላክ ወይም የኔ ፈጣሪ ማናት? ሴት ናት። ይሄ ነው አረቄ አጠጥ ሲበዛ ጭንቅላት ሊወጣል ያልኳችሁ በምክንያት ነው። ይሄ ነው እንግዲህ ፌሚኒስትነት። እሺ እኔ ማን የፈጠረኝ? ከማን የተወለድኩት? ከሴት። አዎድ ማይወለደች ሴት ናት። አዎድ ከማን ወድቃ ነው የወጣሁት? ከሴት። አረ ወድቃ ውስጥ ያለ እኮ ካካ ነው። ካካ ነው እንዴ? ጽንስ ነው ማህፀን ነው የሚባለው። እሱን ምን ልንገርህ ደቦጭ። የማንን ምግብ በልቼ ነው የማንን ደሞዝ እጄ ነው ያደግኩት? የእናቴን የሴት እና ማለት ነው። እኔ ነኝ ማህፀን ያለኝ ማንኝ ሴት። ታንክስ ቬሪ ማች። ፍጥረቶች በአጠቃላይ ከየት ነው የሚመጡት? ከማህፀን። ማህፀን ያላት ማናት? ሴት። ያስማማናል። ስለዚህ የኔ ፈጣሪ ክብሯ ይስፋ የምለው ሁሉም በርሷ ይሆናል የምለው ማናት? ሴት። ታንክስ ቬሪ ታንክስ። እንግዲህ እኔ ከሴቶች ጋር ታውቁታላችሁ ምንም አይነት የጋራ ጸብ የለንም ካላችሁ አይቀር በጣም ነው የምወዳችሁ። ነገር ግን እንዲህ እንቁልቢጥቢጥ እሽኮለሌ ፊርዲን የሚሉ እንስቶችን ስናገኝ ላሰላስ ማድረጋችንን አንረሳም ማለት ነው። ሁላችንም የተፈጠርነው ፈጣሪ ያለን አለፍ ሲል እናቶቻችን ክብር እነሱ ይገባቸዋል። ሪስፔክት ካልቀረ ለአባትም ለእናትም ይሰጣል። እንግዲህ የፌሚኒስት ጽንሰ ሀሳቡ ላልገባችሁ ሰዎች ሴት ልጅ ተጎድታለች ተብሎ ስለሚታሰብ የሴት ልጅ ተሟጋች ድምፅ የሚያሰሙ ቶፕ ላይ ያሉ የሚባሉ ናቸው። ነገር ግን አሁን ላይ ፈሩን እየለቀቀ ውስጥ ሀሳቡ ግን ሴጣናዊ ሐሳብ እኛ ምንጠላው ከሃይማኖት አንፃር ምንጠላቸው ነገሮች አሉ። ሴት ከሴት ጋር ማጋባት፣ ቤት ውስጥ የበላይነት ነኝ ብሎ አመጽ ማስነሳት፣ የማይሆኑ ሐሳቦችን፣ ሲንግል ማምነትን ማስፋፋት። ሲንግል ማምነት መሆን በራሱ አንዱ እንዲያስፈልጋል። ሌላው ዘ ቢገስት ሴት ልጅ አምጣ ብላ ብትወልደንም አባት ያረጋት ነጭ ላባለች። መቼስ እንደ ዶሮ በንፋስ አይረገዝ። ያው ይሄን ነገር ለማለት ነው። መስመር ባይታለፍ መልካም ነው። ሰላም ቲክቶክ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ዛሬ በጣም ከፍቶኛል። 8 ዓመት ሙሉ ለፍቼ ይሆነኛል ትዳሬ ነው ኑሮዬ ነው ባልኩት ሰው የተካድኩት። እውነት ሴቶች በእኔ ተማሩ። አምነዋለሁ ይወደኛል ብላችሁ ብራችሁን ለወንድ ልጅ አትላኩ። እኔ በጣም ተጎድቻለሁ። በእኔ በቃ እውነቴን ነው የምላችሁ። ለመሄድ 6 ወር ነበር የሚቀረኝ፣ ግን እሱ አግብቶ ቪዲዮና ፎቶ ደረሰኝ። እንደዚህ አልቅሼ ባልሰራ ቪዲዮ በጣም ደስ ይለኛል። ግን በቃ ሴቶች እህቶቼ ከኔ ተማሩ። ምንም ቢሆን ቤተሰብ ይሻላል። እንግዲህ በአረብ ሀገራት የምትኖሩ መጠንቀቅ አይከፋም ብዬ ብዙ ጊዜ ጮሃለሁ። ወንድማዊ ምክሬን አስተላልፋለሁ። ማንም የሚሰማኝ ሰው የለም መሰለኝ እና እባካችሁ ተጠንቀቁ። እህታችን ደግሞ አትዘኑላት። ተውኔት ነው። በነገራችን ላይ ሳላደንቃት አላልፍም። ቪዲዮን ባየው ሰዓት በጣም ደንግጬ ነበር። የምር ማለት ነው ደንግጬ ነበር። ነገር ግን ቀጣይ የለቀቀችው ቪዲዮ አለ። ቀጣይ እሱንም ይዤላችሁ እመጣለሁ። ኢትዮጵያ ውስጥ እያለች ቲያትሪካል አርት ተማሪ የነበረች ልጅ ስትሆን አሁን በአረቡ ሀገር ማዳም ቅመም ናት ማለት ነው። እዛ ሆና እየሞካከረች ነው። በምን አወቅ አንተ ቀባጣሪ ዝም ብለህ ቡልቱላ የምትነፋው ለምትሉኝ ሰዎች ደግሞ አውርታኝ ነው። ፎሎወሬ ናት። በ19 ዓመቴ 3 ልጅ እንዳለኝ ትዝ ሲለኝ
አልባከንም ዘመኔ ከትዳር በፊት ያለው ወንደላጤ የሴት ተላጤነቱ እድሜ አይቆጠርም ወይስ ምንድነው? እናንተ 3 ልጅ መወልዳችሁ ጭራሽ እድሜያችሁ 19 ላይ ስታክ የሚያደርገው? የምሬን እኮ ነው። አቤት ይሄን ነገር ነው ያድርገው ቢሆን ኖሮ ሴሰኛ ትሉኝ ነበር። በ19 ዓመት የ3 ልጅ ቢኖረኝ አተኛም እንዴ? በአንዳንድ ዓመት ኢንተርቫል እንኳን ወለድሽ ብትባይ በ16 ዓመቷ እኮ ነው ወደ ባዶ ሲሆን ይደብረኛል አልሽሳ። ለማንኛውም ክፉ ደግም አልናገርም የኔ እህት። ልጆችሽን ፈጣሪ አምላክ ባርኮልሽ ጥሩ ለሀገር የሚጠቅሙ ልጆች ሆነውልሽ ይደጉልሽ። አሜን በይ። አባዳለው ቤቱ እንደብረልዳሪ ማለ የሚያገባሽ ማለ የሚያጭሽ የኮንጎን ቶርለት ሳይመስል ልጅሽ የኡዝቤኪስታን ጠንቋይ መስለሽ ምን ሆነሽ ነው? ፓትሮን ጊዜው የባለ ሀብት አጥር መስሏል እኮ ጥርስሽ ብረት በስቶበታል። አስበየደሽው ነው? ብሬስ ነው ምንድነው? ብሬስ ነው። መቼስ ይሄንን ሜካፕ ሰርቼ ነው አትይም። ጀማሪ ሊስትሮ ነው እንጂ ቦረሽ ያደረገሽ። ሜካፕ ተሰርተሽም ከሆነ ከምትሰራው ልጅ ጋር ጸብ ካለሽ በስነ ስርዓት ፍቱት። እስከ ቡልጋጫ ድረስ እንደዚህ መቀባት ምን የሚሉት ነው? አዲስ የሚመረቅ ስፓልት እኮ ነው የሚመስለው። ዳሩ ነይ ሲዛሬና ነይ ብዙ ሰው እየጠየቀኝ አረ አያችኋል። ሰው ፊት መቅረብ እዛ ሆኖ ኮሜንት ይሰጠኛል። የሰው ፊት ማየት እኮ ከባድ ነው እና በቀነኒ አዱኛ ህልፈተ ህይወት ዮኒ ማኛ እንግዲህ የተወሰነ ነገር ብሏል። ትንሽ ቪዲዮ ረዘም ሊልባችሁ ይችላል፣ ግን ተከታትለን እንመለስ። ትላንትና እንደሚደበድባት የበለዘ ፊቷን አውጥቼ ከፖስትኩ በኋላ እንደገና ተመልሳችሁ ድምጽ እየሆናችሁ ነው። አመሰግናለሁ። በውሸት ማንንም መክሰስ አልፈልግም። የምንም ጸብ የለኝም በውሸት። በሀቅ ግን ማንም ዘሩን ሀቅህን አልበላብህም። የፈለገ ጸብ ይኖረን ሀቃችሁን አልበላም። ትላንትና ፖሊስ ሰፈሩን ባሰሰበት ጊዜ ለመጀመሪያ ጊዜ ሰፈሩን አስሶ በነበረበት ጊዜ እቤት ውስጥ የነቀነኒ ትኖርበት የነበረ ቤት ውስጥ ምን ተገኝቷል? ጀበና ረከቦት የሚቀመጥበት 2 ምንጣፍ ነው። ከምንጣፉ ስር ሁለተኛው ምንጣፉ ደም በደም ሆኖ የተደበደበችበት የተቀጠቀጠችበት ደም በደም በሱ ጠቅልሎ ነበረ ውጪ የጣላት። ወደቀች የተባለውም ለዛ ነበረ። ፖሊስ እሱን መረጃ ይዞ ወደ ወስዶታል ለመረጃነት። ስለዚህ እዛ ደም ላይ የሱ ዲኤንኤ ይገኛል፣ የሱ አሻራ ይገኛል። ከዚህ በኋላ ገዳዩ ማን እንደሆነ ዮኒ ማኛ የተናገረው ልክ እንደሆነ እቺ ልጅ በበደል ተጨፍጭፋ ስቃይዋን በልታ ስቃይዋን አብልቶ እንዳጠፋት ህዝብ እንዲረዳልኝ ፈልጋለሁ። የንጹሃን ደም በየቤቱ አለ። ሌላው ለሴቶች የምናገረው አንዴ ሁለቴ መታሽ ይቀየራል ብለሽ ከሱ ጋር የምትኖሪ ሞትሽን እየተጠባበቅሽ ነው። የአካልሽን የሚያጎልበት ቀን የሞትሽን ቀን እየተጠባበቅሽ ነው። አሁንም እንግዲህ ፖሊስ ኮሚሽኑ ምንም አይነት መግለጫ አልሰጠም። አጋጣሚ ሆኖ ሶሻል ሚዲያ ላይ ሲዘዋወር የነበረውን መረጃ ነው ይዤላችሁ የመጣሁት። ቀነኒ አዱኛ አጋጣሚ ሆኖ ከዚህ በፊት ድብደባ የደረሰባት ፊቷ የበለዘበት ፎቶ ወጥቷል ማለት ነው። እዚህ ላይ ማሳየት አልችልም፣ ምክንያቱም እኔ እርግጠኛ ስላልሆንኩኝ የተጣራ መረጃ እስኪደርሳችሁ ድረስ ቤተሰቦቼ አርቲስት ቀነኒ አዱኛ ነፍሷን በአጸደ ገነት ያቆየልን እያልን ለቤተሰቦቿ ደግሞ ልባዊ መጽናናትን እንመኛለን። እሺ ወደፊት ምን መሆን ነበር የምትፈልገው አንተ? ኢንጂነር። እሺ አንተስ? የዓለማችን ባላባ። ይሄ ምርጥ ነው። አልተሳካልኝም እንጂ እየጣርኩ ነው፣ ግን ይሁን። እሺ አንቺስ? የሱ ሚስት እንዴ? እኔስ ኢንጂነር እደውልልሻለሁ። አይ የዘንድሮ ልጆች ግን ምንድነው ሰዓት ይሆናችሁት? በፊት እኮ አይደለም ኢንጂነሪንግ ቲቲሲ የተመረቀ ሰው በፍሬም በግብዶ ይሰራና ክፍለ ከተማው ላይ ነበር የሚለጠፍ የነበረው። አሁን ላይ እኔም ተመሬ ይኸው ኢንጂነሪንግን ተመሬ አንዱ የደሃ ልጅ ነው። ምን አለ መሰላችሁ? የደሃ ልጅ ነኝ፣ ኢንጂነሪንግ ተማሪ ነኝ፣ ምኖረው ኢትዮጵያ ውስጥ ነው። የትኛው ሞቲቬሽናል ስፒከር ነው ተስፋ እንዳልቆርጥ የሚያደርገኛሉ? ትክክል ነው። ልጁ የሚሰማው ስሜት በዚህ ሰዓት ማለት ነው። ሚስቱ አርግዛ፣ ዝናብ ዘንቦ፣ ማብራት ጠፍቶ፣ ጉንዳን ገብቶ፣ ምጧ መጥቶ፣ ይሄ ሁሉ ጭንቀት በአንድ ላይ ሲሆን አይነት ስሜት ነው። ማን ነው ተስፋ እንዳልቆርጥ የሚያደርገኝ የሚል ሐሳብ የመጣበት? አረችፍ በጣም ስትናቁ እንዲህ ነው ደግሞ። ምንድነው የሚያክሉት? እኔ እንደውም የሆነ ሰዓት እኮ ሲጣሉ ማለት ነው ድመት ማለት ነበር ትልቅነታቸው። ነቢያቱ ስማሙሉ ነቢያቸው ችፍ አላለችም። ባይዘባችን ላይ ልጅ ያለው የሚገርም ነገር በጣም አይጥ ይበዛ ነበር እኛ ቤት። ግን በቃ አይቻት ምናምን ተሳስቀን ትለኝ ጭራሽ እኔን ነው የምታስፈራራኝ። ድንጉጥ ነበርኩ የዛ ጊዜ።
እና ምን እላታለሁ በቃ እንደውም አንዴ ዱላ ይዤ እቺ ስላት ልክ እንደሆነ ልጅ እስቲ ወንድ ፌሚኒስቶችን ነው የምጠራው ብላኛለች። ቀልድ ነው ሳቁ። አንዳንዴ እንኳን ስቀደር ተውበሉኝ በእናታችሁ ስለምትወዱ ነው ያዝም የምትሉ ያስገድለኛል ይምላሴ በጣም ሲንቁ ማለት ነው። የድመትን ያክል ክብር ሳይሰጧችሁ ሲቀር እንኳን እንደዚህ ነው የሚያደርጓችሁ። ችፍ ስትባሉ እንኳን ጭራሽ ልፊያ ላይ ናቸው። ቀስ ብለው ነው ተቃቅፈው ሄዱት። ተቃቅፈው እዚህ ባይ በማጂክ ዙሪያ አሁን በማጂክ ዙሪያ ምንድነው መስራት የምችለው? ብረት መቆርጠም ብረት በጉንጀ ቀድጃ ወጣለሁ ምላጭ ቆርጠም ወጣለሁ ብረት መቆርጠም ይችላል ብለኛል። ብረት መቆርጠም ይችላል። አሁን ለጊዜው የምላጩንም ታሳየን። ጠርሙስም ትችላለህ። ጠርሙስም መብላት ይችላል። በቀጣይ መጥፎ ቀንና ጎደሎ ቀኑን ራሱ ላይ እሺ አውቀዋለሁ። እቺ የሚሰበራት እና በቀጣይ ሌላ ነገርስ መስራት እንችላለን። ሰው ካለም በብዙ ነገር ታንተ ጋር መስራት ይችላል። ማካፈል ትችላለህ እና ላካፍለው እችላለሁ። እና በዚህ ምላጯን እንግዲህ ሶስቶቹን ለየብቻ ሳየን እስኪ ለየብቻ 1 2 3ቶቹ እነዚህ 3 ናቸው። ሶስቶቹ እነዚህ ናቸው። አንተ ጭራሽ ሻቅ ያረጋታል ታውቃለህ። በጣም አስገራሚ ነው የሆነት። ኮሜንቱን እናንብብላችሁ። በጣም ያሳቀኝል ልንገራችሁ። ይሄን ኮሜንት ያደረገው ልጅ ያሬድ ነው። ምን ቢለው ጥሩ ነው? ካካ ስትለው አሳየኝ። ከዝራ አንዱ የተመታ ልጅ ያሬድ ኮሜንት ላይ ካካ ሲሎማ አንተ ነህ። ከዚህ በታች ያለውንማ ባነበላችሁ ሰቅጣጭ ነው። ነገሩ ትንሽ ስላስገረመኝ ነው። ኒኪታ ከተጠቃች ዛሬ 6ኛ ቀኗ ነው። ከዚህ በፊት የሬድ አይታለች ተብሎ መከራ ታይቶ ነበር። በሁለተኛው ቪዲዮአችን ላይ ደግሞ ግንብ ጥብስ ያደርጓት ይዘን መጣን። የኒኪታ ጥቃት ይቁም የሚለውንም በዚሁ እናያለን። አሁን ደግሞ ምን ብሎ ነው የመጣው? እኔው እስቲ አብዛኞቻችሁ የማታውቁ ካላችሁ ውሻ የሚያረግዘው 2 ወር ከ3 ቀን ወይ ደግሞ እስከ 10ኛው ቀን ነው እና ኒኪታ አሁን ማርገዝ አለማርገዟን የምናውቅበት ሁለት አይነት መንገድ አለ። አንደኛ አልትራሳውንድ ማስነሳት ነው እንዴ። ሁለተኛው ውሻ አልትራሳውንድ አለ እዚህ ሀገር። ሁለተኛው ደግሞ 1 ወር ከ10 ቀን እስከ 20ኛው ቀን ባለው ጊዜ ውስጥ ጡቷ ላይክ ይወፍራል ያብጣልና በዛ ነው ልለይ የሚችለው። 1 ወር ከምናምን እንቆያለን ወይ ደግሞ በአልትራሳውንድ እናስነሳታለን። እሱን እስኪ እናስብበታለን። የእናንተ ማስተያየት ካለ ኮሜንት ላይ ኒኪታ እንግዲህ ኒኪታ ወደ እርግዝናው ዓለም እየመጣች ነው። ዛሬ አልትራሳውንድ ልትታይ እየሄደች ነው። ቤት ውስጥ እኮ እናቴ ስጠራኝ ከዚህ በፊት ውሽቲ እየተባልኩ ነው። ማን ነው ወስዶ የሚያሳድገኝ? የግድ ዋው ማለት አለብኝ? አያቴ ምን ትላለች መሰላችሁ? አንበሳ ሲያረጅ የዝንብ መጫወቻ ይሆናል ብለኝ ነበረ። ኢትዮጵያ ሀገሬ አፄዎቹ ዘመነ መንግስት አንበሳ እንደ ቡችላ በሰንሰለት እየጎተቱ እንዳልኖሩ እንዳልጋለቡ አሁን ይኸው የውሻ ስሪያ ማየት አረገዘች አላረገዘች ቷም ማበጡን አልትራሳውንድ ቁጭ ብሎ ያሳየኛል። እድሜ ደጉ እኔም ወደፊት ሳድግ ማለት ለልጆቼ ሮበኛ ጊዜ የውሻ ስሪያ ላይቭ ነበር የሚለውን ሁላ መናገር አይቀርም። አረ እዝጎ የምር አሁን ጸልዩ፣ በቃ ደርሷል ጊዜው። በነገራችን ላይ ይሄ ነገር ሁላችንም ጋር ነው። ኧረ እንቅልፌ ምንድን ነው እንዴ? እርጉዝ ፖሊስ ግን አይተህ ታውቃለህ? እርጉዝ ፖሊስ መለተኛ እንዴ? ኧረ ሴት ቁራሌ ግን አለ እንዴ? ኧረ እንጃ እኔ አላውቅም። ኧረ ዝም ብለህ ተኛ በእናትህ። ወይ ጉድ እንዴ! አሁን ፈሴን እየፈሰው ባስነጥ ስክሪንሻት አደርጋለሁ። ተነስ ሞክረው። ኧረ ዝም ብለህ ተኛ አንተ በሽተኛ ነህ እንዴ? አደራህን አምላኬ አደራህን። ኪሲ ውስጥ 20 ብር ብቻ ነው ያለው። ጠዋት ስራ ሲሄድ የማውቀውን ሰው እንዳላገኝ። እውነትህን ነው። ሳስነጥስ ስክሪንሻት አደርጋለሁ ማለት በሁለቱም መንገድ ሲነካኩ። ትናንት ወደ ዱባይ ውስጥ ይሄ ታርጋ በ35 ሚሊዮን ድርሃም ወይም ደግሞ በ1.2 ቢሊዮን ብር ተሽጧል። ቢሊዮን ብር ለታርጋ፣ ለሌላ ነገር አይደለም። መኪና የተለጠፈበት ምናምን አይደለም። ለታርጋው ብቻ 1.2 ቢሊዮን ብር። የኑሮ ልዩነታችን በጣም ግርም ነው የሚለኝ። ኢትዮጵያ ውስጥ መኪና ያለው ሰው ማለት ነው ቁልፉን ጂንስ ሱሪ ስር እንደዚህ ወሽቋት እንደ ሄሊኮፕተር አናት እንዲህ ያሽከረከራት ይሄዳል። ለማንኛውም ካለ ምን አለ በሰማይ መንገድ አለ የሚባለው በዚህ አይነቱ ነው ያላችሁ ሰዎች። እስቲ ወየ በሉኝ። እኔ ጋር ያለው ሳቅ ብቻ ነው። ሳቅ ልስጣችሁ። ይሄን ስለ ደግሞ አንተ ተንኮለኛ ልጅ ገብተህ ኮመንት ላይ ወየ በለኛሉ። ያንተ ወየ ቢቀርብኝ ነው ይሻለኝ። የእናንተ ወየ ይሻለኛል። ምን እያደረገ ኧረ በእናትሽ ተይ እንዴ!
ተይ በእናትሽ እንዳትከረበሽ። ወይኔ ጭራሽ በነገራችን ላይ ይህን ቪዲዮ ከለቀኩባት ሰዓት ጀምሮ በ5 ተከታታይ ቀናት ውስጥ 60,000 ሰብስክራይብ እና ይህ ቪዲዮ 5,000 ላይክ ካገኘ አነሳዋለሁ። ማንነቴን አሳያችኋለሁ። ሲቢጣነ ሲምቢሮነ ጉርድ በርሜል ነው የምትመስለው አንተ አናናስ ራስ፣ አንተ ቀንጨራ፣ አንተ የ77 ምልክት ምናምን ለምትሉኝ ሰዎች አነሳዋለሁ። ምን ያንሰኛል እኔ እናንተ ወንድም? አው ግደሉኝ። ደግሞ አፍጥኑትና 600,000 እንዳያስገቡት ደግሞ በዚህ ሁኔታ ቤተሰቦች ቪዲዮን አይታችሁ ጨርሳችኋል። አፕሮቫል ሰጥቻችኋለሁ። ይህን ቪዲዮ አይተህ ላይክ እና ሰብስክራይብ ካላደረግ እመነኝ አባቴ ያደረገውን ነገር ደግመዋለሁ። አባትህ ምንድን ነው ያደረገው? ምን ያደርጋለሁ? አቄም በሉ ብለውም በውን ጢቅ ነው ያደረገው። እኔም ጢቅ አደርጋለሁ። እባካችሁ ማየውን ድፍረት ውስጥ አትክተቱኝ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እኔ ተቀባይ ነኝ። ያስጠላችሁ ነገር ያስቀየምኳችሁና ያስከፋችሁ ነገር ካለ እባካችሁ ተሙየችን ነገር አስተካክል በሉኝ። 10 ጊዜ ለካ አንድ ጊዜ ቁረጥ ለሳቅ ለጨዋታ በሚመረጥ የተባለ ቤን ያላችሁት ወዳችኋለሁ፣ አከብራችኋለሁ። ማፊ ሙሽክላ ሰበክታ ሙስጠኒ ቴንክ ዩ